በአፍሪካ ላይ ያልተገዙ ቢኖሩ ሁለት ሀገራት ኢትዮጵያና ላይቤሪያ ነው ብለ በኩራት ትናገራለህ። የኢትዮጵያ ፕሮፌሰሮች፣ ምሁሮች፣ ተማሪዎች፣ ህዝቦች በሙሉ በኩራት እየኖር ኢትዮጵያ አልተገዛችም እንላለን። ላይቤሪያም አልተገዛችም፣ ጀግና ሀገራት ናቸው እንላለን እኛ በታሪክ። እሺ ኤርትራ በቱርክ ተገዝታለች፣ በግብጽ ተገዝታለች፣ በጣሊያን ተገዝታለች፣ በእንግሊዝ ተገዝታለች። አረብ በማን ያልተገዛችው ነው? በብዙ ሀገራት ተገዝታለች። ታዲያ ከየት አባ ያመጣው ታሪክ ነው አልተገዛሁም ብለህ የምታወራው? ኤርትራ የኔ ነች የምትል ከሆነ እውነቱን እየመረረህ ዋጠው። ወዳጅ ስማ፣ ሼር አድርጉት ይህን ቪዲዮ። ታሪኩን ላላወቀ ታሪኩን ይወቅ። ኤርትራ ህዝቡ ፈልጎን እስከተገነጠለ ድረስ ሉዓላዊነት ያላት ሀገር፣ ክብር ያላት ሀገር ነች። ባህሩ የኔ ነው ስትል በንግግር ድፍረት ነው ራሱ። ይሄ የአንድን ሀገር ሉዓላዊነት መዳፈር ነው። አንድ ጠቅላይ ሚኒስትር የሀገር መሪ እንደዛ ሲል ጦርነት ማወጅ ነው፣ ሌላ አይደለም። የኤርትራን ህዝብ መናቅ ነው፣ የኤርትራን መሪዎች መናቅ ነው። በዚህ አጋጣሚ ሪስፔክት አለኝ ለኤርትራ ህዝብ በሙሉ። እንወዳችኋለን፣ ወንድሞቻችን ናችሁ። ሼር አድርጓት ይህችን ቪዲዮ ትድረስ ለሁሉም ሰው። እውነት ነው አልተገዛንም ካልክ ኤርትራ ያንተ እንዳልሆነች እወቅ። ማንም ኢትዮጵያዊ አለመገዛት ግን ወደህ የተገዛች ሀገር የኔ ነች ብለህ መጥራት ግን አትችልም። ይህንን ጭንቅላት ውስጥ መርምር።